አሐዱ አምላክ አሜን። የምህረት ባለቤት የፍቅር አባት ሰማያዊ ጌታ የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ የድንግል ልጅ መድኃኔ ዓለም ኢየሱስ ክርስቶስ ሆይ ምንም በኃጢአትና በበደል ውስጥ ብንመላለስ በቸርነትና በምህረት ጎብኝተህ እኛን ልጆችን በአውደ ምሕረት ይህንንም ሕዝብን በቤትህ ስለሰበሰብክ ክብርና ምስጋና አምልኮትና ውዳሴ ከመንበረ አርያም ላንተ ይሁን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪና የመንጋው ጠባቂ መጋቢ፣ ክቡራን መምህራነ ወንጌል፣ አባቶች፣ ካህናት፣ ስዩማነ ምስጢር ወንድሞች፣ ዲያቆናት፣ ምእመናንና ምእመናት በክርስቶስ ሰላም እንላችኋለን። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ። አሜን። ምስጋና የባህር የሆነ ምስጋና መግቦት የሆነ አልፋና ኦሜጋ የድንግል ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነና የከበረ ይሆንልን። እሱን ጠርተን እሷን የማንተዋት ረድኤተ ርኅሩኃን ንጽሕተ ንጹሐን ቅድስተ ቅዱሳን እማ ድንግል ማርያም እንደ ተሰጣት ክብርና ጸጋ ስሟ ከፍ ከፍ ያለና የተመሰገነ ይሁንልን። ዛሬ በጣም ብዙ በዓላት ናቸው። ዓመታዊ በዓሎችም አሉ። የነ አልዓዛር፣ የነ ማርታ፣ የነ ማርያም ዛሬ መታሰቢያ ዓመታዊ በዓላቸው ነው። እንዲሁ ደግሞ የነ ሌሎቹን እነማን ብለን ብንጠቅስ ወደ 5 ቅዱሳን ዛሬ ዓመታዊ በዓላቸው ነው። ታዲያ ቅዱስ እግዚአብሔር እዚህ በዮሐንስ ወንጌል ትናንት ቅዳሴ ያስቀድሳችሁ የነበራችሁ ካላችሁ ካህኑ ያነበበው የዮሐንስ ወንጌል ምዕራፍ 11 ቁጥር 17 ላይ ጌታ ሆይ አንተ በዚህ ብትኖር ለእኛ መልካም ነበረ በሚል ኃይለ ቃል የሚለውን ቃል ተናግረው እግዚአብሔርን ቤታቸው በመጋበዝ ያገኙትን በረከት አይታቸው። አልዓዛርን ማንም የሚረሳው የለም። አልዓዛር በእግዚአብሔር የተወደደ በቤተሰቡም የተወደደ ነበረ ይላል። አልዓዛር በእግዚአብሔር የከበረ በሕዝብም የከበረ ነበረ ይላል። አምላካችን ቅዱስ እግዚአብሔር በእርሱም የምንናፍቃትን የክብሩን ቦታ ነውናችን ያድለን። ሰው በሰው ሊከበር ቅድም ዘማሪቷ እንዳለች በእግዚአብሔር ዘንድ ደግሞ ማኔ ቴቄር ፋሬስ ተብሎ ይጻፍበታል። በእግዚአብሔር ዘንድ በሰው ክቡር የሆነ ራሱን የኮፈሰ ራሱን ትልቅ ቦታ ላይ ያስቀመጠ በዓለማዊ ሥጋ ያካበተ ባለጸጋ የሆነ ቆርቆሮ መኪና የቀያየረ ሰው ላከብረው ይችላል። እግዚአብሔር ግን በዚህ አይደለም ክብር የሚሰጠው። እግዚአብሔር ግን በዚህ አይደለም ከፍታ የሚሰጠው። እግዚአብሔር ግን በዚህ ብቻ አይደለም የእግዚአብሔር ወዳጅነት የመንግስቱ ወራሽነትን የሚሰጠን በዚህ አይደለም። ሰው መጀመሪያ ልቡን ለእግዚአብሔር መስጠት አለበት። ምኑን? በማርያም ንገሩኛ። ምኑን? ልቡን ለማን መስጠት አለበት? ለእግዚአብሔር። የትኛው ልብ? ይህ ፈሪ የሆነ ልብ፣ የሚንቀጠቀጥ የሆነ ልብ፣ ተስፋ ቢስ የሆነ ተስፋ የሚቆርጠው ልብ፣ ድንጉጥ የሆነ ልብ፣ የሚርበተበት ልብ። ይሄንን ልብ አይደለም እግዚአብሔር የሚፈልገው። እኔ እግዚአብሔር
ዛሬ እየፈራች እየተደነቀጠች ነው። ለምን? በእግዚአብሔር እቅፍ ውስጥ ስለሌለች፣ እግዚአብሔርን አላስተናግድ ስላለች። ሀገራችን ኢትዮጵያ ዛሬ እየፈራች እየተንቀጠቀጠች እኮ ነው። ወጥቶ መግባታችን ብርቅ እየሆነብን እኮ ነው። አገልግሎ ለማረካችን ብርቅ እየሆነብን እኮ ነው። ዘምረን ወደ ሰማይ መቀበሉ እኮ እርግጠኛ ያልሆንበት እኮ ነው። ለአገልግሎት ማንወጣበት እኮ ነው። ታዲያ ቅዱስ እግዚአብሔር ልባችሁ በማን ይጽና? አቤት እስቲ ልቤ እኔ በእግዚአብሔር ነው የሚጸናው የሚል እጁን ያወጣል። እስቲ ልቤ በእግዚአብሔር ነው የሚጸናው። ልባችሁን መድኃኔዓለም ይመልሰው። ልባችን በእሱ እንዲጸና ያደርግልን። ታዲያ ምእመናን ቅድም ሊቁ መላከ ሰላም በደንብ አድርገው አስተምሯቸው። የኛ መክሊት አሁን የሚቀበል አለ፣ እንዲቀበል ታዞ፣ የሚሰጥ አለ፣ እንዲሰጥ ታዞ፣ እልል የሚል አለ፣ እልል እንዲል ታዞ ነው። ወንበር የሚያወጣ አለ፣ ወንበር እንዲያወጣ ታዞ ነው። የሚያስተባብር አለ፣ እንደሚያስተባብር ታዞ ነው። አዛዡ ግን ማን ነው? አቤት መልካም። እስቲ እግዚአብሔር ረፍትን የሚሰጥ ሰላም ነው። አሁን እናንተ የሆነ ነገር ትሰጣላችሁ፣ ደግሞ ለመድረሴም በእግዚአብሔር እቅፍ በእግዚአብሔር ትእዛዝ በእግዚአብሔር መፍቀድ ነውና ይህንን አምናለሁ ምን እጁን ያወጣል። ይህን የሚያምን እጁን ያወጣል። የዛሬ ሳምንት ምን ደርሰው እንደ እግዚአብሔር ፍቃድ ነው። እውነት ሐሰት፣ እውነት ሐሰት። ዛሬ ውለን ምናድረው በእግዚአብሔር ፍቃድ ነው። እውነት ሐሰት። ነገ አምሽተን አድረን ምንነሳ በእግዚአብሔር ፍቃድ ነው። እውነት ሐሰት። ማን እየጠበቀን? ማን እያስጠበቀን? አድራችሁ ስትነሱ ጠባቂ መሳሪያ ይዞ ሞት የሚባለው መጥቶ እንዳይወስዳችሁ ይጠብቃችኋል። እናንተ የምትወጡት ምንድነው የሚባለው? ማታ ማታ የሚወጣ ነገር አለ። ያ ነገር እናንተን ሌሊት እንቅልፍ ይዟችሁ እንዳይሄድ በዛው በትምታ እንዳትሞቱ ይጠብቃችኋል። ይጠብቃችኋል። እንጀራ ስትበሉ የጎረሳችሁት እንጀራ አንቆ እንዳይገላችሁ ይጠብቃችኋል። የሚጠብቀን የሚያስጠብቀን ማን ብቻ ነው? ክብር ምስጋና ለመድኃኔዓለም ይሁንልን። በውስጥ አሁን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምህረት ባለቤት የፍቅር አባት ሰማያዊ ጌታ የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ የድንግል ልጅ መድኃኔ ዓለም ኢየሱስ ክርስቶስ ሆይ ምንም በኃጢአትና በበደል ውስጥ ብንመላለስ በቸርነትና በምሕረት ጎብኝተህ እኛን ልጆችን በአውደ ምሕረት ይህንንም ሕዝብን በቤት ስለሰበሰብክ ክብርና ምስጋና አምልኮትና ውዳሴ ከመንበረ አርያም ላንተ ይሁን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረስላሴ የዚህ ታላቅ ደብር አስተዳዳሪና የመንጋው ጠባቂ መጋቢ፣ ክቡራን መምህራነ ወንጌል አባቶች፣ ካህናት፣ ስዩማነ ምስጢር ወንድሞች፣ ዲያቆናት፣ ምእመናንና ምእመናት በክርስቶስ ሰላም ሰላም እንላችኋለን። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ። አሜን። ምስጋና የባህር የሆነ ምስጋና መግቦት የሆነ አልፋና ኦሜጋ የድንግል ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነና የከበረ ይሆንልን። እሱን ጠርተን እሷን የማንተዋት እረርተ ርሩሃን ንጽሕተ ንጹሐን ቅድስተ ቅዱሳን እማ ድንግል ማርያም እንደ ተሰጣት ክብርና ጸጋ ስሟ ከፍ ከፍ ያለና የተመሰገነ ይሁንልን። ዛሬ በጣም ብዙ በዓላት ናቸው። ዓመታዊ በዓሎችም አሉ። የነ አልዓዛር፣ የነ ማርታ፣ የነ ማርያም ዛሬ የመታሰቢያ ዓመታዊ በዓላቸው ነው። እንዲሁ ደግሞ
የነ ሌሎቹን እነማን ብለን ብንጠቅስ ወደ 5 ቅዱሳን ዛሬ ዓመታዊ በዓላቸው ነው። ታዲያ ቅዱስ እግዚአብሔር እዚህ በዮሐንስ ወንጌል ትናንት ቅዳሴ ያስቀድሳችሁ የነበራችሁ ካላችሁ ካህኑ ያነበበው የዮሐንስ ወንጌል ምዕራፍ 11 ቁጥር 17 ላይ ጌታ ሆይ አንተ በዚህ ብትኖር ለኛ መልካም ነበረ በሚል ኃይለ ቃል የሚለውን ቃል ተናግረው እግዚአብሔርን ቤታቸው በመጋበዝ ያገኙትን በረከት አይታቸው። አልዓዛርን ማንም የሚረሳው የለም። አልዓዛር በእግዚአብሔር የተወደደ በቤተሰቡም የተወደደ ነበረ ይላል። አልዓዛር በእግዚአብሔር የከበረ በሕዝብም የከበረ ነበረ ይላል። አምላካችን ቅዱስ እግዚአብሔር በእርሱም የምንናፍቃትን የክብሩን ቦታ ነው ሁላችን ያድለን። ሰው በሰው ሊከበር ቅድም ዘማሪቷ እንዳለች በእግዚአብሔር ዘንድ ደግሞ ማኔ ቴቄር ፋሬስ ተብሎ ይጻፍበታል። በእግዚአብሔር ዘንድ በሰው ክቡር የሆነ ራሱን የኮፈሰ ራሱን ትልቅ ቦታ ላይ ያስቀመጠ በዓለማዊ ሥጋ ያካበተ ባለጸጋ የሆነ ቆርቆሮ መኪና የቀያየረ ሰው ላከብረው ይችላል። እግዚአብሔር ግን በዚህ አይደለም ክብር የሚሰጠው። እግዚአብሔር ግን በዚህ አይደለም ከፍታ የሚሰጠው። እግዚአብሔር ግን በዚህ ብቻ አይደለም የእግዚአብሔር ወዳጅነት የመንግስቱ ወራሽነትን የሚሰጠን በዚህ አይደለም። ሰው መጀመሪያ ልቡን ለእግዚአብሔር መስጠት አለበት። ምኑን? በማርያም ንገሩኛ። ምኑን? ልቡን ለማን መስጠት አለበት? ለእግዚአብሔር። የትኛው ልብ? ይህ ፈሪ የሆነ ልብ፣ የሚንቀጠቀጥ የሆነ ልብ፣ ተስፋ ቢስ የሆነ ተስፋ የሚቆርጠው ልብ፣ ድንጉጥ የሆነ ልብ፣ የሚርበተበት ልብ፣ ይሄንን ልብ አይደለም እግዚአብሔር የሚፈልገው። እኔ እግዚአብሔር አምላካችሁ ከእናንተ ጋር ነኝና አትፍሩ። እኔ አምላካችሁ እግዚአብሔር ከእናንተ ጋር እወጣለሁና ከእናንተ ጋር እራመዳለሁና ከእናንተ ጋር ጠላቶቻችሁን እዋጋላችኋለሁና ምን አትበሉ? በማርያም ንገሩኛ። ምን አትበሉ? ዓለም ዛሬ እየፈራች እየተንቀጠቀጠች ነው። ለምን? በእግዚአብሔር እቅፍ ውስጥ ስለሌለች፣ እግዚአብሔርን አላስተናግድ ስላለች። ሀገራችን ኢትዮጵያ ዛሬ እየፈራች እየተንቀጠቀጠች እኮ ነው። ወጥቶ መግባታችን ብርቅ እየሆነብን እኮ ነው። አገልግሎ መማረካችን ብርቅ እየሆነብን እኮ ነው። ዘምረን ወደ ሰማይ መቀበሉ እኮ እርግጠኛ ያልሆንበት እኮ ነው። ለአገልግሎት ማንወጣበት እኮ ነው። ታዲያ ቅዱስ እግዚአብሔር ልባችሁ በማን ይጽና? አቤት እስቲ ልቤ እኔ በእግዚአብሔር ነው የሚጸናው የሚል እጁን ያወጣል። እስቲ ልቤ በእግዚአብሔር ነው የሚጸናው። ልባችሁን መድኃኔዓለም ይመልሰው፣ ልባችን በእሱ እንዲጸና ያደርግልን። ታዲያ ምእመናን ቅድም ሊቁ መላከ ሰላም በደንብ አድርጎ አስተምሯቸው። የኛ መክሊት አሁን የሚቀበል አለ፣ እንዲቀበል ታዞ፣ የሚሰጥ አለ፣ እንዲሰጥ ታዞ፣ እልል የሚል አለ፣ እልል እንዲል ታዞ ነው። ወንበር የሚያወጣ አለ፣ ወንበር እንዲያወጣ ታዞ ነው። የሚያስተባብር አለ፣ እንደሚያስተባብር ታዞ ነው። አዛዡ ግን ማን ነው? አቤት መልካም። እስቲ እግዚአብሔር ረፍትን የሚሰጥ ሰላም ነው ይላል። አሁን እናንተ የሆነ ነገር ትሰጣላችሁ፣ ደግሞ ለመድረሴም በእግዚአብሔር እቅፍ በእግዚአብሔር ትእዛዝ በእግዚአብሔር መፍቀድ ነውና ይህንን አምናለሁ ምን እጁን ያወጣል። ይህን የሚያምን እጁን ያወጣል። የዛሬ ሳምንት ምን ደርሰው እንደ እግዚአብሔር ፍቃድ ነው። እውነት ሐሰት፣ እውነት ሐሰት። ዛሬ ውለን የምናድረው በእግዚአብሔር ፍቃድ ነው። እውነት ሐሰት።
ነገ አምሽተን አድረን የምንነሳ በእግዚአብሔር ፍቃድ ነው። እውነት ሐሰት? ማን እየጠበቀን? ማን እያስጠበቀን? አድራችሁ ስትነሱ ጠባቂ መሳሪያ ይዞ ሞት የሚባለው መጥቶ እንዳይወስዳችሁ ይጠብቃችኋል። እናንተ የምትወጡት ምንድነው የሚባለው? ማታ ማታ የሚወጣ ነገር አለ። ያ ነገር እናንተን ሌሊት እንቅልፍ ይዟችሁ እንዳይሄድ በዛው በትምታ እንዳትሞቱ ይጠብቃችኋል። ይጠብቃችኋል። እንጀራ ስትበሉ የጎረሳችሁት እንጀራ አንቆ እንዳይገላችሁ ይጠብቃችኋል። የሚጠብቀን የሚያስጠብቀን ማን ብቻ ነው? ክብር ምስጋና ለመድኃኔዓለም ይሁንልን።